ጊዜው በ1942 ዓመተ ምህረት እንደ አውሮፓውያን አቆጣጠር በሁለተኛው የዓለም ጦርነት ወቅት ነው። አንድ ኦስትሪያዊ ሳይካትሪስት በናዚ ማጎሪያ ካምፕ ውስጥ ታጉሮ ነበር። ምክንያቱ ደግሞ የአይሁድ እምነት ተከታይና የዘር ግንድ ያለው በመሆኑ ብቻ ነበር። ስሙ ቪክቶር ፍራንክል ይባላል። እርሱ ወላጆቹን፣ እህቱንና ነፍሰ ጡር ባለቤቱን በናዚዎች አጥቷል። ቤቱን፣ ሀብት ንብረቱንና ነፃነቱን አጥቷል። ምግብ፣ መጠለያና ደህንነት የለውም። ምክንያቱም በማጎሪያ ካምፕ ውስጥ ነው። በማንኛውም ሰዓት ከማጎሪያ አውጥተው ሊገሉት ይችላሉ። በሕይወቱ ሁሉም ነገር የተወሰደበት ሰው ነበር። አንድ ነገር ብቻ ግን ነበረው፣ እሱም ተስፋ ነው። በማጎሪያ ውስጥ እያለ እንዲህ ሲል አሰበ። ሰው ሁሉን ነገር ሊነጠቅ ይችላል፣ አንድ ነገር ግን አይነጠቅም፤ ነገሮችን የሚረዳበትን መንገድ። አመለካከቱን ማንም አይነጥቀውም ሲል አሰበ። በኋላም በመጽሐፉ ጽፎታል። በካምፕ ውስጥ እያለ አንድ ነገር አስተዋለ። ተስፋ ያላቸው ሰዎች ችግርን ሲቋቋሙ፣ ተስፋ የሌላቸው ሰዎች በቀላሉ እጅ ሲሰጡ አየ። መንፈሳቸው ከአካላቸው ቀድሞ ሲሰበር ተመለከተ። ፍራንክል አንድ ትልቅ የመኖር ምክንያት ነበረው። ከካምፑ ከወጣ በኋላ የጠፋበትን መጽሐፍ እንደገና ለመጻፍ ወሰነ። ከዚያም የህይወት ትርጉም ፍለጋ ማንስ ሰርች ፎር ሚኒንግ ተብሎ የሚታወቀውን ተወዳጅ መጽሐፍ ጻፈ። ዛሬ ያ መጽሐፍ በሚሊዮኖች ተነቦ የብዙ ሰዎችን የህይወት ታሪክ ቀይሯል። ይህ ታሪክ የሚያስተምረን ምንድን ነው? ተስፋ ስሜት ብቻ አይደለም። ተስፋ ውሳኔ ነው። ነገ የተሻለ ይሆናል ብሎ መወሰን። ችግር ቢኖርም ትርጉም መፈለግ፣ ህመም ቢኖርም አልቆምም ማለት። ዛሬ ምናልባት ችግር ውስጥ ልትሆን ትችላለህ። ምናልባትም ገንዘብ የለህም ይሆናል። ምናልባት ሁሉ ነገርህ ተወስዶብህ ሊሆን ይችላል። ግን አንድ ነገር አለ። አመለካከትህን መምረጥ ትችላለህ። መጽሐፍ የሚታየው ተስፋ አይደለም እንዲል፣ ተስፋ አይታይም፣ ነገር ግን ኃይል አለው። ህይወትን ይቀይራል። ምክንያትህን ፈልግ። ምክንያት ያለው ሰው ማንኛውንም ችግር መቋቋም ይችላልና።